ክልል ኢትዮጵያዊ የምትመስል ትንሿ ኢትዮጵያ ብለን የምናስበው ኦሮሚያ ክልል ነው። ይሄ ተጨባጭ መረጃ አለ። ማንም መካድ አይችልም። ለምሳሌ ብሔር ብሔረሰብ እንዳለ ከ199% ኦሮሚያ ውስጥ የፈለገ ነገር መሬትም የፈለገ ንብረት ማፍረስም ይችላል። ግን እዚህ ጋር ፖይንቱ ነው። ለምን ትስቃለህ? ፖይንቱን እዚህ ጋር አማራ ክልል ላይ የኦሮሞ ንብረት ባለ ንብረት የሆነ እስቲ አንድ ጥቀስ ካልኩ የለም። አማራ ክልል የአማራ ክልል ሆነ፣ ግን ወደ ኦሮሚያ ሲመጣ የኢትዮጵያዊ የሚሆን ምክንያት ብዛት ነገር አለ፣ ብዙ ነገር አለ። አንድች ክልል ውስጥ ክልል ያላት ሀገር እኮ ኦሮሚያ ብቻ ናት። ለምሳሌ ውሰድ፣ አዲስ አበባ የኦሮሚያ እምብርት ሆና እናንተ ክልል ነው በፌደራል ነው የራሳችን ነው ብላችሁ የምትከራከሩ ነገር ነው። ሁለተኛ ኦሮሚያ መሬት ውስጥ በኦሮሚያ ተከባ ያለች ክልል ሐረር ክልል። አሁን ሐረር አንድ መንደር ናት። አንድ መንደር ግን ከ12ቱ ክልል ኦሮሚያ ውስጥ አንድ መንደር ክልል ተብሎ የተሰጠ መሬት አለ። ይህን እንዴት ታያለ? መሳቅ አይደለም። ትንሿ ኢትዮጵያዊ ናት የሚለው ኦሮሚያ ለዚህ ነው። ኦሮሚያ ንብረቱ ከራሱ ላይ ሀብቱ ከራሱ ላይ ተርፎ ለኢትዮጵያ እየጠቀመች ያለው ሀገሪት ናት። ግን ኦሮሞን ህዝብ እየጨኮናት ለኦሮሞ እያልሆነች ሌላ ብሔር የምትሆነው ኢትዮጵያዊ አንስማማም ነው ሀብታም። ይሄን ነው ይህን ጥያቄ የምትስቆ ነገር ምክንያትም የለም። እስቲ አንድ አልኩ እኮ አንድ እስቲ ኦሮሚያ ባንክ ጎንደር ላይ አለ? የለም። ኦሮሚያ ኢንተርናሽናል ባንክ ጎጀብ ላይ አለ? የለም። እንኳን በትንሹ በግልተውና በመንግስት ራሱ አይፈቅዱም። የናንተ ሲሆን የናንተ ነው፣ የኛ ሲሆን ደግሞ ኢትዮጵያዊ ነው ማለት ይሄ ነው ኢትዮጵያዊን እኛን ያስካደው። ዝም ብለህ እንዳትስቅ። እኔ ግልጹን ነው የምነግርህ። በኢትዮጵያዊ ከአመን የናንተም የኛ ነው፣ የኛም ደግሞ የናንተ ነው። አብረን ተካፍለን አብረን ተሻሽለን እንኖር። ይሄን አትወስዱም፣ ግን የኛን እየወሰዳችሁ ለናንተ ይሄ ፌር አይደለም።